አስተማሚ ያጣው የባህር ዳር ፖለቲካ የአማራ ክልል ፖለቲካ አስፈሪ ገጽታን እየተላበሰ ይመስላል። መንግስት ትጥቅ ፍቱ ብሎናል ያሉ ወጣቶች በጸጥታ ኃይሎች በከፈቱት ጥቃት 6 ፖሊሶች ተገለዋል። የቀሩትም ቆስሏል። በምዕራብና ምስራቅ ጎጃም ዞኖች በተመሳሳይ ቀን የተፈጸመው ግድያ ለክልሉ ቀይ መብራት መሆኑ አይከራከርም። በሌላ በኩል ሌብነት፣ ጎጠኝነትና የስልጣን ሽኩቻ ከትላንት በባሰ መልኩ የክልሉን ፖለቲካ ሰገነት ተቆጣጥሯል። በአንድ እጁ ነፍጥ በሌላው እጁ ደግሞ የፖለቲካ ጥያቄን ያነገበው ፋኖ የተባለ አደረጃጀት የአቻ መንግስት ምስረታን በክልሉ ውስጥ ለመፍጠር እየጣረ መሆኑ ተደጋግሞ ተሰምቷል። ህዝቡ የሚያነሳቸውን ጥያቄዎች በተገቢ ሁኔታ የሚያነሳ ፓርቲ መጥፋት፣ በብልጽግናና በአብን መካከል ያለው ድንበር መደብዘዝ፣ የባለሀብቱ በፖለቲካ ውስጥ ገብቶ መፈትፈት በአንድ በኩል፣ የአማራ ትክክለኛ ተወካይ ወሎ፣ ጎንደር ወይንስ ጎጃም የሚለው ፍክክርና ፖለቲከኞች የገቡበት አዳዲስ አካባቢያዊ ማህበራት መደራጀት በሌላ በኩል እርስ በርስ ተፋጧል። 4 ኪሎ በልዩ ጥንቅሯ አስተማሚ ያጣው የአማራ ፖለቲካ ትለናለች። ገጻችንን ሰብስክራይብ፣ ሼር እና ላይክ እንድታደርጉ እየጋበዝን ወደ ጥንቅሩ እንለፍ። የፕሮፌሰር መስፍን ወልደማርያምና የአቶ በረከት ስምዖን ትንቢት አሁን ባህር ዳር ላይ ከፍ ብሎ እየተፈጸመ ነው። ፕሮፌሰሩ ከ3 አስርት ዓመታት በፊት ከአቶ መለስ ዜናዊ ጋር ባደረጉት ሙግት አማራ የሚባልን ብሔር ለፖለቲካ ብላችሁ አሁን ልትፈጥሩት ትችላላችሁ፣ ነገር ግን ወሎየነቱን፣ ጎንደሬነቱንና ጎጃሜነቱን ሲያስጠብቅ ትመለከቱታላችሁ ብለው ነበር። የአንጋፋው ፖለቲከኛ ትንቢት ለጊዜው ቢያንቀላፋም ጨርሶ ግን አላሸለበም። ዛሬ የአማራ ፖለቲካ ልሂቃን ትክክለኛው አማራ እኔ ነኝ የሚል ሙግት እንደ ጅብ ቆዳ ለመካፈል እየተላፉ ነው። ከአክቲቪስት እስከ ፖለቲካ መሪ በጎጣቸው መሽገው አንዳቸው ሌላቸውን እየወነጀሉ ነው። የቃላት ጦርነትም ሆነ መንደርተኝነቱ እስከ ፓርቲ መሪ ደርሷል። አንድ አማራ ለሁሉም አማራ፣ ሁሉም አማራ ለአንድ አማራ የሚል መፈክርን የያዘው የአብን ሊቀመንበር በለጠ ሞላ ወሎየነቱን ከሁሉም ይልቃል ሲል ጽፏል። በድርጅቱ ውስጥ ያለ የጎጃምና የጎንደር አንጃም አንደኛው ሌላኛውን ማጥቃት ከጀመረ ውሎ አድሯል። የፖለቲካ ዘርፍ ኃላፊው ክርስቲያን ታደለና የአደረጃጀት ዘርፍ ኃላፊው ጋሻው መርሻ በአደባባይ በየፌስቡክ ገጻቸው አንዳቸው ሌላቸውን ሲወነጅሉ መመልከት የተለመደ ሆኗል። አብን ውስጥ የተፈጠረው ጎጠኝነት በስንፍናቸው ነፍስ ዘርቶ ስጋ ለብሶ ከአደባባይ ይታይ እንጂ በሽታው የሚነሳው ከገዢው ፓርቲ ብልጽግና ነው ብለው የሚያምኑ ብዙዎች ናቸው። የዚህ ወገን ክርክር ወዲህ የአብን መመስረት ከኢህአዴግ ለመውጣት እየጣረ ከነበረው የለውጥ ቡድን ጋር ይተሳሰራል የሚል ሲሆን፣ ወዲያ በአማራ ብልጽግና ውስጥም ጎጠኝነቱ አይሏል ከሚለው ሐሳብ ጋር ይተሳሰራል። የመጀመሪያውን ለብቻው እንመልከተው። የአማራ ፖለቲካን በቅርበት የሚከታተሉ ወገኖች በአብን ምስረታ ውስጥ የዛሬው የአማራ ብልጽግና አመራሮች የጎላ ድርሻ ነበራቸው ብለው ያምናሉ። የዚህ ሐሳብ አቀንቃኞች አብን ውስጥ ዛሬ የተፈጠረው መከፋፈልም ከምስረታው ጋር የተያያዘ ነው ይላሉ። አብነት የሚያደርጉት በሁለቱ ሥራ አስፈጻሚዎች ክርስቲያን ታደለና ጋሻው መርሻ መካከል ያለውን አለመግባባት ነው። የአማራ ብሔራዊ ንቅናቄ አባላት በሥራ አስፈጻሚ ኮሚቴው ውስጥ ያሉ የተወሰኑ ግለሰቦች ከአብንነት ይልቅ የብልጽግና ተወካይነታቸው የሚያደላ ናቸው። በዚህ የተነሳም የክልሉን ሕዝብ ችግር ምልኡ በሆነ መንገድ ለማንሳት ከመድፈር ይልቅ መንግሥት የሚሰጣቸውን ህወሓትን ስደቡልኝ ዘመቻ ብቻ ያስተባብራሉ። እነዚህ ኃይሎች ስልጣን ላይ ያለው መንግስት ምንም ቢያደርግ የቱንም ያህል አማራን ቢበድል ግድ አይሰጣቸውም። ትኩረታቸውም ሆነ ጩኸታቸው ህወሓት ላይ ብቻ ነው። ነገሩ ከለውጡ በኋላ ለጥቂት ጊዜያት ቢያስኬድም በኋላ ላይ ግን በአክቲቪስቱም ሆነ በልሂቃኑ በኩል መገፋፋትን እየፈጠረ ሄዷል። በማህበራዊ ሚዲያ ተዋንያን በኩል እንደሚነሳው ጥቂት የማይባሉ የክልሉ አክቲቪስቶችና የአብን አመራሮች የገዢው ፓርቲ ተከፋዮችና ጥቅም ተጋሪዎች ሆነዋል። ነገሩ የአማራ ፖለቲካ ስር ወደ ሰደደ መበጣጠስ እንዲያመራ እያደረገው ነው። አንዳንዶች እንደሚሉትም አማራ ክልል ውስጥ በፖለቲካ ልሂቁ አካባቢ የለየለት ጎጠኝነት ተንሰራፍቷል። ለዚህ አብነት የሚሆነው ኮሎኔል ደመቀ ዘውዱ ነው። ኮሎኔሉ ወልቃይትን ከትግራይ አስመልሳለሁ የሚል ጥያቄን አንግቦ ለህዝቤ ማንነት እታገላለሁ ቢልም ስለመተከል አማራ ሲጠየቅ ግን እሱ ከጎረቤት ክልል ጋር ስለሚያጣላን ቢቆይ ይሻላል የሚል እርስ በርሱ የሚጣረስ ምላሽ ሰጥቷል። ነገሩ እንደዋዛ የተነገረ ቢሆንም ውሎ አድሮ ግን የጎጃም ተወላጅ ፖለቲከኛ ልሂቃን እኛ ስለ ወልቃይት የጮነውን ያህል ጎንደሮች ግን ስለመተከል አልጠየቁም የሚል ሐሜታ ውስጥ ለውስጥ ጀምሯል።
የአማራ ፖለቲካ ልሂቃን ጎጠኝነት ስጋ ለብሶ በአብን ውስጥ በአደባባይ ይገለጥ እንጂ ገዢው ፓርቲ ውስጥም ቢልቅ እንጂ አያንስም የሚሉ የሰሞኑን የአማራ ብልጽግና ንትርክ እንመልከት። የድርጅቱ ውስጥ አዋቂዎች እንደሚሉት የአማራ ብልጽግና አመራሮች ጎራ ለይተው የሚወቃቀሱት አንድም በጥቅም አሊያም በመንደርተኝነት ነው። እዚህ ላይ ወሎየው አቶ ጸጋ አራጌ አስደንጋጭ ድርጅታዊ ምስጢርን በአደባባይ ሲያፈነዱ ቀድመው የደረሱት ወሎዮቹ ዮሐንስ ቦያለውና ገዱ አንዳርጋቸው መሆናቸውን ሳንዘነጋ የጎጃሙ ቡድን በፌዴራል መንግስቱ ውስጥ የተሻለ ተደማጭ ሆኗል የሚለውን ሰሞንኛ ሐሜት እንጨምርበት። የጎጃም ባለሀብቶች ክልሉን በእጅ አዙር እየገዙት ነው የሚለውን አቤቱታም እናክልበት። ነገሩ ግን በዚህ አያበቃም። የአማራ ብልጽግናና የአብን አመራሮች ከሰሞኑን አካባቢያዊ ማህበራት እየመሰረቱ መድረኩን አድምቀውታል። የጎንደር ማህበር ምስረታ ላይ የንግድና ኢንዱስትሪ ሚኒስትሩ መላኩ አለበል፣ የወሎ ተወላጆች ማህበር መድረክ ላይ ደግሞ ገዱ አንዳርጋቸው ተገኝተው መልእክት አስተላልፈዋል። የማህበራቱ ምስረታ በዚህ የፖለቲካ አጣብቂኝ ሰዓት መግተልተል ውስጡን ለቄስ ብለን አኩራፊ የጎጃም ፖለቲካ ልሂቃን የማህበራቱ መመስረት የክልሉን አንድነት ይጎዳል ማለታቸውን ጨምረን የውስጥ ሽኩቻውን ስናክልበት ነገሩ ከልማት ይልቅ ጥፋት እንዳለበትና መገፋፋት እንዳለበት ይገልጽልናል። የአማራ ፖለቲካ ልሂቃን ክፍፍል ወደ አደገኛ ቁልቁለት መንደርደሩ ወሎ፣ ጎንደር፣ ጎጃምና ሸዋ ወደሚል መቆራቆዝ መጓዙን የተመለከተም ከ3 አስርት ዓመታት በፊት ፕሮፌሰር መስፍን የተናገሩት ትንቢት እውነት ይሆን እንዴ ብሎ በድጋሚ ራሱን ቢጠይቅ በሌላ በኩል ደግሞ የቀድሞ የድርጅቱ መስራች በረከት ሰሞን ስለ ፓርቲያቸው የተናገሩት ቃል ከባለቤቱ ያወቀ ቡዳ ነው የሚለውን አባባል ያስታውሳል። አቶ በረከት ከመታሰራቸው በፊት በሰጡት የመጨረሻ ቃለ መጠይቅ የነገዋ ኢትዮጵያ ፖለቲካ አብዝቶ የሚፈተነው በአማራ ፖለቲካ ነው ብለው ነበር። ንግርታቸው በጊዜው መገፋት የወለደው እንጉርጉሮ ቢመስልም ዛሬ ግን እንደ ፕሮፌሰሩ ሐሳብ ወደ መሬት እየወረደ ነው። የአማራ ፖለቲካ ልሂቃን በአሁኗ ኢትዮጵያ ውስጥ የግራ መጋባት ምልክት ሆኗል። ምን እንደሚፈልጉ በየት በኩል ሄደው ከዓላማቸው እንደሚደርሱ የጠራ ስትራቴጂና ታክቲክ የላቸውም። ግራ መጋባቱ ለክልሉ ብቻ ቢሆን ለማከም ያነሰ ጊዜ ወስድ ነበር። አደገኛው ነገር ግን የባህር ዳር ፖለቲካ ጽኑ ህመም ሙሉ ኢትዮጵያን ወደ ሌላ ዙር አደገኛ ቀውስ እያንደረደራት ነው። ነገሩን ትላንትና ነገ በሚል በሁለት አንጻር እንቃኘው። የአማራ ፖለቲካ ከኦሮማራ ምስረት አንስቶ እስከ ዛሬዋ ቀን ድረስ ለውጡን ይብዛም ይነስም የሚደግፉና የለውጡ አመራር ማህበራዊ መሰረት ሆኖ ዘልቋል። በዚህ የተነሳም የለውጡ አመራር ለወሰናቸው 3 ስትራቴጂካዊ ውሳኔዎች የጎላ ድጋፍ ሰጥቷል። ውሳኔዎችን ማስታወስ የታሪክ ኦዲት ለመስራት ይረዳል። ጠቅላይ ሚኒስትር አብይ አህመድ ስልጣነ መንበሩን ከተቆናጠጡ በኋላ ኢህአዴግን ማፍረሳቸው፣ ምርጫን ማራዘማቸውና የሰሜን ዕዝ ተጠቃ ብለው ጦርነት ማወጃቸው 3 ትልልቅ ውሳኔዎች እንደሆኑ ተደጋግሞ ተጠቅሷል። እነዚህ ውሳኔዎች አንድም 3ም የሚባሉ ናቸው። የኢህአዴግ መፍረስ ለምርጫ መራዘም ሆነ ዘግይቶ ለተነሳው የሰሜኑ ጦርነት ትልቁን ድርሻ ይይዛል። ይህ ጉዳይ ነጠላ ምክንያት ነው ተብሎ ባይጠቀስም የማይፋቅ ጉልህ ሐቅ መሆኑ ግን አይካድም። ካነሳነው ሐሳብ ጋር የሚተሳሰረው ግን አንዱ ምክንያት ሌላውን መጥራቱ አይደለም። ይልቁንስ የለውጡ ኃይል በወሰናቸው ስትራቴጂካዊ ውሳኔዎች አማራ እንደ አማራ፣ አገሪቱም እንደ ሀገር ምን ተጠቀመች የሚለው ይመስላል። ነገሩን በቀጥታ ስንገልጸው አማራ ዛሬ ላይ ኢህአዴግ በመፍረሱ፣ ምርጫው በመራዘሙ፣ ጦርነቱ በመጀመሩ ምን አተረፈ ልንል ይገባል። በሌላ በኩል በአማራ ክልል በ2008 ለተቀሰቀሰው ተቃውሞ መሰረታዊ ጥያቄ ናቸው ተብለው የቀረቡና በኋላም ለለውጡ እርሾ ሆኗል የተባሉ ጉዳዮች ከምን ደረሱ ማለት ያሻል። የአማራ ፖለቲካ ከ2010 በፊት የማንነት ጥያቄ አለባቸው የሚላቸውን ወልቃይት፣ ራያና መተከል የሚያስመልስ ለውጥ ለማምጣት እየታገለ መሆኑን ደጋግሞ አስታውቋል። ጥያቄው ግን ይህ ብቻ አልነበረም። የአማራ የህልውና ትግልና የህገ መንግሥት መሻሻል ጉዳይም የ2008ቱ ዓመፅ ማጠንጠኛዎች እንደነበሩ ይታወሳል። ይሁንና ዛሬ አንዳቸውም አልተመለሱም። ያልተመለሱት በማንም ሳይሆን የአማራ ፖለቲካ ልሂቃን የጠራ አመለካከትና ወጥ የትግል መስመር ስለሌላቸው ነው። ጣናን የተንተራሰው ፖለቲካ ከትላንት አንጻር ሲቃኝ ያተረፈው ነገር እዚህ ግባ የሚባል አይደለም። አስገራሚው ነገር ግን ስህተቱን ለማረም አሁንም የሚደፍር አለመሆኑ ነው።
የባህር ዳር ፖለቲካ ጽኑ ህመም ነገ ይፈወሳል ተብሎ ተስፋ የሚጣልበት አይመስልም። ዋናው ምክንያት አሁንም ተማርኩ የሚለው በተግባር ግን ከአርሶ አደር ወላጆቹ ያነሰ የፖለቲካ ስሌትና ዕውቀት ያለው የክልሉ ልሂቅ ነው። ጣናን የተንተራሰው ፖለቲካ ከትላንት ስህተቱ በፍጥነት ተምሮ በነገዋ ኢትዮጵያ የፖለቲካ አሰላለፍ ውስጥ የደሃ ገበሬ ወገኖቹን ህይወት ለማስተካከል እየጣራ አይመስልም። የታሪክ ተብሰልሳዩ የክልሉ ልሂቅ የቻለውን በትላንት ያልቻለውን በዛሬ እያሳበበ ለውድቀት ምክንያት መንደርደሩን አሁንም ዋና የትግል ስልት አድርጎታል። ከላይ ያነሳነውን ጥያቄ በድጋሚ እንጥቀሰው። የአማራ ፖለቲካ መሰረታዊ ጥያቄ ምንድን ነው? ባለፉት ዓመታትስ ይህን ጥያቄውን ለመመለስ ምን ሰራ? ምንስ አሳካ? የለውጥ እንቅስቃሴ ጀመሩ ካለበት ከ2008 አንስቶ ያለውን ጊዜ እንኳን ብንቃኝ የአማራን ገበሬ ህይወት ከመከራ ወደ መከራ እያሸጋገረ እንጂ የፈየደው ነገር ትንሽ ነው። ከገበሬ ወላጆቹ የተገኘው የአማራ ፖለቲካ ልሂቅ ለእናትና አባቱ የማይፈይድ የረባ ነገር ከመስራት ይልቅ ድሃውን ገበሬ በገዛ ሀገሩ ባዕድ እንዲሆን የማይናቅ ሚና ተጫውቷል። የፖለቲካ ስትራቴጂና ታክቲክ እጦት የተነሳ በዙሪያው ካሉ አጎራባች ህዝቦች ጋር በሙሉ የአማራን ህዝብ አጋጭቶታል። ይህን አድርጎ በራሱ ክልል ውስጥ ሰላምና መረጋጋትን ቢያሰፍን አንድ ስኬት ሊባል ይችል ነበር፣ ግን አልሆነም። ነዋይና ስልጣን ከአመክንዮ ያጋጨው የአማራ ልሂቅ ለተወሰኑ ዓመታት ነገሮችን በሙሉ በሌሎች ላይ እያሳበበ ወደፊት ቢጓዝም በመጨረሻ ግን ሥራ ባልተፈጠረላቸው ወጣቶች፣ ግብርናቸው ባልዘመነ ልጆች ይጠየቅ ይዟል። ሞፈር ሳይሆን ነፍጥ ያነገበ ትውልድ ከፊቱ ቆሟል። በዚህ ግራ የተጋባው አመራር ትላንት ተቃዋሚዎችን ሲከስ የኖረበትን ጎጠኝነት ዛሬ እሱ ላይ ተከናንቦታል። ብልጽግናም ሆኑ ተቃዋሚዎቹ ጠቅላላ ጉባኤያቸውን ያካሂዳሉ። የክልሉ ፖለቲካ ጉዞ ከድጡ ወደ ማጡ ቢመስልም አሁንም ግን ነገሮችን ለማስተካከል ያለው ዕድል ሙሉ በሙሉ አልተዘጋም። ብዙ ማምረት እየቻለ በምግብ ድህነት ከዓለም ቀዳሚ የሆነውን ክልል የምስራቅ አፍሪካ የውሃ ማማን ይዞ በትራኮማ የፕላኔቱ ግንባር ቀደም የሆነን አካባቢ መታደግ ለ30 ሚሊዮን ህዝብ ሳይሆን ለኢትዮጵያ ፖለቲካ መረጋጋት ወሳኝ ነው። የአማራ ክልል በዓለም ከሚታወቅባቸው ጉዳዮች አንዱ የልጆች መቀንጨር ችግር ነው። ይህ ችግር በዋናነት የሚከሰተው በሕፃናት ላይ ቢሆንም ከፖለቲካ አንጻር ግን ወደ ልሂቃኑ ተጋብቷል። የባህር ዳር ፖለቲካ ህመሙ ምንድን ነው? የሚድነውስ እንዴት? ሁለት ግዙፍ ጥያቄዎች አሁንም ከ30 ሚሊዮን ለሚልቀው አማራ ከፊቱ ቀርበዋል። ምላሹ ውስብስብና አጨቃጫቂ ቢሆንም አንድ አቋራጭ መንገድ ግን መኖሩ አይካድም። የአማራ ፖለቲካ ሁሉንም ነገር ወደ ውጭ ከመግፋት ይልቅ የችግሩ መነሻ ራሴ ነኝ የሚል ንስሐ መግባት ያስፈልገዋል። ቁም ነገሩ ግን እሱ ብቻ አይደለም። ተማርኩ ባሉ ልጆቹ ደጋግሞ የተካደው ደጉ የአማራ ገበሬ ለደረሰበትና እየደረሰበት ላለው መከራ ማን ዋጋውን ይክፈል? የ4 ኪሎ ሚዲያ ልዩ ጥንቅር ያደመጣችሁትን ይመስል ነበር። ገጻችንን ሰብስክራይብ፣ ሼር እና ላይክ እንድታደርጉ እየጋበዝን ተሰነባ